ወደ ክላውድ ማኔጅመንት ኮንሶላችን እንመለስና ዩዚንግ ክላውድ ኮንቴነር ኢንጂን ኦር ሲሲ እንዴት አድርገን የራሳችንን ኩበርኔቲስ ክለስተር ኖድ እና ሰርቪስ ኢምፕሊመንት ማድረግ እንደምንችል ፕራክቲካሊ ዴሞንስትሬት እናደርጋለን። አንደር ሰርቪስ ሊስት ክላውድ ኮንቴነር ኢንጂን የሚል ሰርቪስ እናገኛለን። እሱ ላይ ክሊክ በማድረግ ክለስተራችንን የምንፈጥርበት ዳሽቦርድ ላይ ነው አራይቭ የምናደርገው። በዚህኛው ስቴጅ ቴዎሬቲካሊ እንደተነጋገርነው በመጀመሪያ ዋናውን የኩበርኔቲስ ክለስተራችንን ነው ክሬት የምናደርገው። ማስተር ኖዶቻችንም በዚህኛው ስቴጅ ላይ ነው ክሬት የምናደርገው። ከዛ በኋላ ዋን ባይ ዋን ወርከር ኖዶቹን ፖዶቹን ክሬት የማድረጉን ፕሮሰስ እንቀጥላለን። በስተቀኝ በኩል ክሬት ክለስተር የምትል ነገር እናገኛለን። እሷ ላይ ክሊክ በማድረግ በመጀመሪያ የክለስተር ኔማችንን ነው ፕሮቫይድ እንድናደርግ የምንጠየቀው። ፎር ሚ ዚ ክለስተር ልለው እችላለሁ። በመቀጠል ኢንተርፕራይዝ ፕሮጀክት ይጠይቀኛል። ዲፎልት ፕሮጀክቱን መርጣለሁ። ክለስተር ቨርዥን ሁለት አይነት ክለስተር ቨርዥኖች ናቸው በአሁኑ ሰዓት በቴሌክላውድ ሲሲ ኦፈር የሚደረጉት ቨርዥን 1.28 እና ቨርዥን 1.25። ሪከመንድ የሚደረገው 1.28 ነው። እሱም ባለበት እሄዳለሁ። በመቀጠል በዚህ ክለስተር እስከ ስንት ኖድ ድረስ ስኬል ማድረግ ትፈልጋላችሁ ይላል። አንደር ዚስ ክለስተር እስከ 50 ኖድ እስከ 200 1000 እና ማክሲመም እስከ 2000 ኖድ ድረስ ስኬል ማድረግ እንችላለን። እነዚህ ኖዶች ማለት ነምበር ኦፍ ቨርቹዋል ማሽኖቻችን አንደር ዚስ ክለስተር ስኬል ማድረግ የምንችልባቸው ማለት ናቸው። እኔ በዲፎልቱ በ50 ኖድ እሄዳለሁ because ይሄ ዴሞንስትሬሽን ፐርፐስ ስለሆነ። ማስተር ኖዳችን 5 ማስተር ኖድ 3 ማስተር ኖድ እና ሲንግል ማስተር ኖድ የሚሉ 3 ኦፕሽኖች አሉን። ለፕሮዳክሽን ኢንቫይሮንመንት የምንፈልገው ከሆነ ሲንግል ማስተር ኖድ የምናደርግ ከሆነ ምንም አይነት ፌሎቨር ስለማይኖረን አትሊስት 3 ማስተር ኖድ በሚለው እንሄዳለን። በመቀጠል የኔትወርኪንግ ሴቲንጉን ነው ኮንፊገር የምናደርገው። ይህ ክለስተር አንደር ቪፒሲ ዊች ነው ማድረግ የምትፈልጉት ይላል። ፎርሚ ቪፒሲዚ የሚባል ቪፒሲ አለኝ እዛ ላይ አደርገዋለሁ። ሰብኔቴም በተመሳሳይ ሰብኔት ሲ የሚባል ሰብኔት አለኝ እዛ ላይ አደርገዋለሁ። ዲፎልት ሴኩሪቲ ግሩፓችን ማለት ወደ ክለስተራችን የሚመጡ ትራፊኮችን ሞኒተር የምናደርግበት ሴኩሪቲ ግሩፕ ነው። አውቶማቲካሊ ዲፎልት ሴኩሪቲ ግሩፑን አውቶ ጀነሬት ሊያደርግልኝ ይችላል። ይሄኛው አውቶማቲካሊ ጀነሬት የሚደረግ ዲፎልት ሴኩሪቲ ግሩፕ ባይ ዲፎልት ፍሮም ኤኒዌር የሚመጡ ፍሮም ኤኒ ሶርስ ኦሪጂኔት የሚያደርጉ አይፒዎችን እና ባይ ኤኒ ፖርት አለው የሚያደርግ ሴኩሪቲ ግሩፕ ነው። እሱን አውቶ ጀነሬት ብዬ መሄድ ይችላለሁ። ኦር ደግሞ ዩዝ ኤግዚስቲንግ ብለን እኛ ከስተማይዝ አድርገን ክሬት ያደረግነው ሌላ ሴኩሪቲ ግሩፕ ካለን እሱን ማምጣት እንችላለን። በመቀጠል የኮንቴነር ኔትወርካችንን ነው ኮንፊገር የምናደርገው። በቴሌክላውድ ሲሲ የክለስተር ኔትወርካችን ኦር የክለስተር ሰብኔታችን የኮንቴነር ሰብኔቱና የሰርቪስ ሰብኔቱ ሶስቱም የተለያየ ሰብኔት ነው የሚኖራቸው። ይሄኛው ቤስት ፕራክቲሱ የሚፈቅድልንና እንዲሆን ሪከመንድ የሚደረገው አይነት ሰብኔቲንግ ሜተድ ነው። የኮንቴነር ኔትወርካችንንም 10.0.0/16 ባለበት እተዋለሁ። ሰርቪስ ኔትወርካችንም ኦር ሲአይዲአር ብሎካችንም እንደምትመለከቱት ሌላ ሲአይዲአር ብሎክ ነው፣ እሱንም ባለበት እንተዋለን። በመቀጠል ሪኩዌስት ፎርዋርዲንግ የሚል ኦፕሽን እናገኛለን። ይሄኛው ደግሞ በሰርቪሶቻችንና በባክኤንድ ፖዶቻችን መካከል ያለውን ሎድ ባላንስ የምናደርግበት ሜትድ ነው። በሁለት ፍሌቨሮች እና ኦፕሽኖች ነው ፕሮቫይድ የተደረገልን በአይፒ ቴብልስ እና በአይፒቪኤስ። ሁለቱም አላማቸው ተመሳሳይ ነው። በሰርቪሶቻችንና በባክኤንድ ፖዶቻችን መካከል ያለውን ሎድ ባላንስ ማድረግ ነው። ኖርማል ክለስተር ሳይዝ የሚኖረን ከሆነ አይፒ ቴብልስ እንጠቀማለን። ከ3000 ሰርቪሶች በላይ የያዘ ክለስተር ከሆነ ደግሞ አይፒቪኤስ እንጠቀማለን። ይሄኛው ላርጅ ስኬል ለሆነ ኢንተርፕራይዝ ግሬድ ለሆነ የኩበርኔቲስ ክለስተር የምንጠቀምበት ነው አይፒቪኤስ የምንለው። ይህንን ካደረግን በኋላ ሰሌክት አዶንስ ብለን ኔክስት እናደርጋለን። አዶንሶችን ሰሌክት እናደርጋለን። እነዚህ አዶንስ የምንላቸው የኩበርኔቲስ ክለስተራችንን ኮር ፋንክሽናሊቲ ኤክስቴንድ የሚያደርጉልን አዲሽናል አፕሊኬሽኖች እና ኮምፖነንቶች ናቸው። they are not part of the Kubernetes core itself ግን commonly used የሆኑ ኢሴንሻል ፊቸሮችን የሚጨምሩልን እንደ ኔትወርኪንግ፣ ሞኒተሪንግ፣ ሎጊንግ፣ ሴኩሪቲ እና ዳሽቦርድ አይነት ፊቸሮችን ለክለስተራችን የሚጨምሩልን ተጨማሪ ፊቸሮች ናቸው አዶንስ የምንላቸው። ሁሉንም ባሉበት በዲፎልታቸው እንተዋለን። ኦብዘርቫቢሊቲውንም ባለበት እንተውና ኔክስት እናደርጋለን። ዜን አንዴ የኩበርኔቲስ ክለስተር ኮንፊገሬሽናችንን እዚሁ ላይ ሪቪው አድርገን ከጨረስን በኋላ ቼክ ቦክስ አለች፣ ችንን ቲክ አድርገን ሰሚት እንላለን። አሁን ታስካችን ሰሚት ተደርጓል። ባክ ቱ ክለስተር ማኔጅመንት ብለን ክለስተራችን ክሬቲንግ ስቴት ላይ ነው ያለው። ረኒንግ ስቴት ላይ እስኪሆን ድረስ እንጠብቃለን። አሁን ክለስተራችንን ሰክሰስፉሊ ክሬት አድርገናል። ክለስተሩን ክሬት የማድረግ ሂደቱ ካፕል ኦፍ ሚኒትስ ይወስዳል። የተወሰነ መታገስ ይኖርብናል። ይህንን ካደረግን በኋላ ቀጣዩ ስቴፓችን የሚሆነው አንደር ዚስ ክለስተር ያሉ ወርከር ኖዶችን ክሬት ማድረግ ነው። አሁን በእኛ ኬዝ 3 ማስተር ኖዶች ያለው ክለስተር ኦልሬዲ ክሬት አድርገን ጨርሰናል። በመቀጠል ወርከር ኖዶቻችንን ክሬት ወደ ማድረጉ ኦር ኮንፊገር ወደ ማድረጉ ነው የምንሄደው።
በመጀመሪያ ክለስተራችን ላይ ክሊክ በማድረግ ወደ ክለስተራችን እንገባለን። ሶ አንደር ዛት ክለስተር ሆነን ነው ኖዶችን ክሬት የምናደርገው። በስተግራ በኩል ወደ ታች በምንሄድበት ጊዜ ኖድስ የሚል ነገር እናገኛለን። እሱ ላይ ክሊክ እናደርግና ወርከር ኖዶቹን ክሬት ማድረጋችንን እንቀጥላለን። ሶ ወርከር ኖዶቹን ክሬት የምናደርግበት ሁለት ሜትድ አለ። አንደኛው ኖድ ፑልስ የሚል አለ። ሁለተኛ ኖድ ብቻ ብለን ክሬት ማድረግ እንችላለን። ኦን ዳት ክለስተር ኖዶቻችንን በፑል ክሬት ማድረግ የምንፈልግ ከሆነ ክሬት ኖድ ፑል የምትለው ላይ ክሊክ በማድረግ ኖድ ፑል ክሬት ማድረግ እንችላለን። ሶ ኖድ ፑላችንን ክሬት በምናደርግበት ጊዜ ኮንፊገር የምናደርጋቸው ቤዚክ ሴቲንጎች አሉ። የመጀመሪያው ኖድ ፑል ኔማችንን ፕሮቫይድ ማድረግ ነው። ፎር ሚ ዚ ኖድ ፑል የሚል ኔም ሰጠዋለሁኝ። ኤክስፔክትድ ኢኒሻል ኖዶቻችንን 1 2 3 4 5 የምንፈልገውን ያህል ኢኒሻል ኖዶቹን ልናደርግ እንችላለን። አርኪቴክቸራችን ላይ 3 ወርከር ኖዶች ናቸው ያሉት። ለዚህኛው ዴሞ ፐርፐዝ ብዙ ሪሶርስ ላለመያዝ አንድ ወርከር ኖድ አድርጋለሁኝ። ቴን አቬሌቢሊቲ ዞናችንን ባለበት በዲፎልቱ ተዋለው። ኖድ ታይፓችን ኖርማሊ ኢላስቲክ ክላውድ ሰርቨር ቪኤማችንን ነው የምንጠቀመው። ሶስቱም ባለበት ተዋለሁኝ። ስፔሲፊኬሽናችን ላይ ኖዳችን የሚኖረውን ሳይዝ ነው የምንመርጠው። 4x8 የሆነ ወርከር ኖድ እንዲሆን ባለበት መተው እችላለሁ። የምንጠቀመው የኮንቴነር ኢንጂን ኮንቴነር ዲ የሚባል ኮንቴነር ኢንጂን ነው የምንጠቀመው። ይሄኛው ከዶከር ጋር ኢኩቫለንት የሆነ ረን ታይም ነው። ሶ ኮንቴነር ዲ ነው የምንጠቀመው። ኦኤሳችን የሆስታችንን ኦፕሬቲንግ ሲስተም ፐብሊክ ኢሜጅ ሁዋዌ ክላውድ ኢውለር የሚባልና ኡቡንቱ ናቸው ሰፖርት የሚደረጉት። ከነዚህ ውስጥ የምንፈልገውን መርጠን መሄድ እንችላለን። ፎርሚ ኡቡንቱን መርጣለሁኝ። ሎጊን ሜተዳችንን ፓስወርድ እናደርጋለን። ዩዘራችን ሩት ነው። ሶ ማይ ፓስወርድ ተመሳሳይ የሆነ ፓስወርድ ሰጥቼ እሄዳለሁ። ለክለስተራችን ኦር ለኖዳችን የሚኖረንን ቮሊዩም ኦር ስቶሬጅ ነው ኮንፊገር የምናደርገው። ሲስተም ዲስክ 50 ዳታ ዲስክ 100 ይላል። ዜን የኖድ ሰብኔታችን ሰብኔት ሲ ብዬ ክሬት ያደረኩት ሰብኔት ላይ ነው የሚሆነው። ኖድ አይፒ አውቶማቲካሊ እዚህ ሰብኔት ላይ ነው አሳይን የሚደረግለት። ሶ ይሄንን ቼክ ቦክሷን ቲክ አደርግና አግሪ ካደረኩኝ በኋላ ኮንፊርም ነው የማደርገው። ሶ አንደር ዚስ ኖድ ማክሲመም እስከ 40 ፖድ ድረስ ኮንፊገር መደረግ ኦር ደግሞ ሴትአፕ መደረግ ይችላል። ሁሉንም ነገር እዚሁ ላይ ሪቪው አድርገን ካነበብንና አግሪ ካደረግን በኋላ ኦፕሬቲንግ ሲስተማችን፣ የኮንቴነር ኢንጂን ረን ታይማችንን፣ የፑል ኔማችንን፣ ኤክስፔክትድ ኖዳችንን፣ ሁሉም ነገር የሰርቨር ኦር ኖድ ታይፑን ከዚህ በፊት ክሬት እያደረግን ኮንፊገር እያደረግን የመጣነውን ነገር በሙሉ ዋንስ ያመጣልናል። እሱን ሙሉ ለሙሉ አንዴ ሪቪው ካደረግን በኋላ አንደርስታንድ እና ሪድ አድርገን ይሄን አግሪ ካደረግን በኋላ ቼክ ቦክሷን ቲክ አድርገን ሰሚት እናደርጋለን። ኖድ ፑላችን ክሬት ተደርጓል። ሶ ኖዳችን አሁን ክሬቲንግ ስቴት ላይ ነው። አክቲቭ ወይም ደግሞ ረኒንግ ስቴት ላይ እስኪሆን ድረስ እንጠብቀዋለን። አሁን ወርከር ኖዳችን ረኒንግ ስቴት ላይ ነው ያለው። ሶ ኮዶችን ዲፕሎይ እንዲደረግበት፣ ኮንቴነሮች ረን እንዲደረጉበት ሬዲ ሆኗል ማለት ነው። ሶ በዚህኛው ኖድ ፑል ስር ሌላ ቨርቹዋል ማሽን ኖሮን ይሄንን ኖድ ፑል ጆይን እንዲያደርግ ወይም ደግሞ አዜ ሜምበር ኖድ ፑሉን እንዲቀላቀል የምንፈልግ ከሆነ አክሰፕት ኖድ ብለን ሌላ ኖድ ካለበት ሰብኔት ላይ ማምጣት እንችላለን። ሶ ሰሌክት ክላውድ ሰርቨር ብለን ያለንን ኤግዚስቲንግ ቨርቹዋል ማሽንም ለዚህኛው ኖድ ፑል አባል እንዲሆን ማድረግ እንችላለን። ለምሳሌ ሲሲዚ ኖድ የሚባል ሌላ ኖድ አለኝ። እሱን ማምጣት ብፈልግ ይህንን ክሊክ አድርግና ኦኬ የሚል ከሆነ ይሄኛውን አዲሱን ኖድ ፑል ጆይን ያደርጋል። ሶ አንደር ዚስ ክለስተር ማኔጅ ይደረጋል ማለት ነው። ይሄኛውም ሌላኛው ኦፕሽናችን ነው። ሶ አሁን ኖዳችን ኦሬዲ ኦር ወርከር ኖዳችን ሬዲ ሆኗል። ከዚህ በኋላ ኮዶችን ስኬጁል ልናደርግበት እንችላለን። ኮንቴነሮችን ረን ልናደርግበት እንችላለን ማለት ነው። ኔክስቱ ስቴፓችን ኮዶችን ክሬት የማድረግ ስቴፕ ነው የሚሆነው። ሶ በመጀመሪያ ክለስተሩን ክሬት አደረግን፣ ማስተር ኖዶችን ክሬት አደረግን፣ ወርከር ኖዶችን ክሬት አደረግን። ኢኒሻሊ አንድ ብቻ ነው ክሬት ያደረግነው። በመቀጠል የምናደርገው ደግሞ ፖድ ክሬት ማድረጉን ነው የምንሄደው። ዜን ሰርቪሱን እያልን እንሄዳለን። ሶ በዚህኛው ዲያግራም ፖዳችንን ክሬት የምናደርግበት ስቴጅ ላይ ነው የምንገኘው። እሱን ክሬት ወደ ማድረጉ ነው የምንሄደው ማለት ነው። ሶ ፖዶቻችንን ክሬት ለማድረግ በስተግራ በኩል ወርክሎድስ የሚል ነገር እናገኛለን። እሱ ላይ ክሊክ በማድረግ ዲፕሎይመንታችንን ኮንፊገር ማድረግ እንጀምራለን ማለት ነው። ሁለት አይነት ሜትድ አለን። አንደኛ ዩአይን በመጠቀም ክሬት ወርክሎድ ብለን ፖዶቻችንን ክሬት ማድረግ እንችላለን። ኦር ደግሞ ከያምል ፎርማችን ላይ ክሬት ለማድረግ ክሬት ፍሮም ያምል ብለን ዲክላሬቲቭሊ ዲፕሎይ ማድረግ እንችላለን። ሁለቱንም ስቴፕ ባይ ስቴፕ ዋን ባይ ዋን እንመለከታለን። ሶ ክሬት ወርክሎድ እንላለን። ዜን ወርክሎድ ታይፓችን ዲፕሎይመንት ነው። ወርክሎድ ኔሙን እንድንሰጥ ነው የሚጠይቀን። ፎር ኤግዛምፕል ማይ አፕ ፖድ የሚል ኔም ልሰጠው እችላለሁ።
ኔም ስፔሱ ባለበት በዲፎልቱ ይሄዳለው። ናምበር ኦፍ ፖዶቻችንን 2 3 4 የምንፈልገውን ያህል ናምበር ኦፍ ፖድ ማድረግ እንችላለን። ፎርሚ አንድ ፖድ ብቻ አደርጋለሁኝ። ዴን ኮንቴነር ሴቲንግ አለን፣ እሱን ኮንፊገር እናደርጋለን። ኮንቴነር ኔማችንን ኮንቴነር 1 ይላል፣ ኤኒ ኔም ልንሰጠው እንችላለን። ኢሜጃችንን አሁን ኮንቴነራችንን ቢውልድ የሚያደርግልን ኢሜጅ እዚህ ላይ ነው የምናመጣው። ሶ ኦሬዲ እኛ ራሳችን ቢውልድ ያደረግነው ኢሜጅ ካለን ወደ ዶከር ሃብ ፑሽ አድርገን ከዛ ላይ ፑል ማድረግ እንችላለን፣ ማምጣት እንችላለን። ኦር ደግሞ ለዚህኛው ዴሞ ፐርፐዝ ኤኒ ፐብሊክ የሆነ ኢሜጅ አምጥተን ዴሞንስትሬት ማድረግ እንችላለን። ፎርሚ ከዶከር ሃብ ኤንጂኒክስ ሌተስት የሚባለውን አንድ ኢሜጅ ለዚህ ዴሞ ፐርፐዝ ፑል አደርጋለሁ፣ እሱን አመጣለሁ። ስለዚህ የኢሜጅ ኔሜን ነው እዚህ ላይ የማመጣው። ለፕሮዳክሽን ኬዛችሁ ግን ኦሬዲ ራሳችሁ ቢውልድ ያደረጋችሁት ኢሜጅ ይኖራችኋል፣ ወደ ዶከር ሃብ ፑሽ ያደረጋችሁት፣ እሱን ማምጣት ትችላላችሁ። ሶ ፎርሚ ኤንጂኒክስ ሌተስት የሚባል ኢሜጅ አመጣለሁ። ቴኔን ካደረኩ በኋላ ሌላ ምንም የሚቀር ነገር የለም። ሰርቪሱን ወደ በኋላ ራሱን ችሎ ለብቻ ኮንፊገር እናደርገዋለን። ዴን ክሬት ወርክሎድ እንላለን። ቪው ወርክሎድ ሊስት። አሁን ወርክሎዳችን ኦሬዲ ክሬት እየተደረገ ነው። ፕሮሰሲንግ ስቴጅ ላይ ነው ያለው። አክቲቭ እስኪሆን ድረስ ኦር ረኒንግ እስኪሆን ድረስ እንጠብቃለን። እንደምትመለከቱት ኤንጂኒክስ ሌተስት ዶከር ኢሜጁ ኦሬዲ እየመጣ ነው ያለው። ሶ ሪፍሬሽ እያደረግን እንጠብቃለን። ሶ አሁን ማይ አፕ ፖድ ብለን ኮንፊገር ያደረግነው ፖዳችን ራኒንግ ስቴት ላይ ነው የሚገኘው። በመቀጠል በዲያግራማችን መሰረት ኢንግረስ የምንለውን ሰርቪሳችንን ኮንፊገር ወደ ማድረጉ ነው የምንሄደው። ኤክስተርናሊ አክሰስ የሚደረግበት ሜትድ ሰርቪስ የሚባል ነገር ኮንፊገር እናደርጋለን። ዜን ራውት ለመደረግ ደግሞ ኢንግረስ የሚባል ኮምፖነንት አለን ተባብለን ቴዎሬቲካሊ በደንብ ተነጋግረን ነበር። ሶ እሱን ኮንፊገር ወደ ማድረግና ኤክስተርናሊ አክሰሰብል እንዲሆን ወደ ማድረጉ ነው የምንሄደው። ምክንያቱም ባይ ዲፎልት አሁን ይሄኛው ፖድ ክሬት በሚደረግበት ጊዜ ኢንተርናል አይፒ ከኮንቴነር ሳይደር ብሎክ ውስጥ አንድ ፕራይቬት አይፒ ነው አሳይን የሚደረግለት። በዚህኛው ፕራይቬት አይፒ ደግሞ አክሰስ ማድረግ አንችልም ፖዳችንን ኦር አፕሊኬሽናችንን። ስለዚህ ይሄንን ለማድረግ እንድንችል ሰርቪስ ኤንድ ኢንግረስ የሚል ሌላ ኮምፖነንት አለ። እሱ ላይ ክሊክ በማድረግ ሰርቪሳችንን ክሬት የምናደርግበት ሁለት አይነት ሜትድ አለን። አንደኛው ክሬት ሰርቪስ ብለን ዩአይውን በመጠቀም ሰርቪሳችንን ክሬት ማድረግ እንችላለን። ሁለተኛ ክሬት ፍሮም ያምል በሚል ደግሞ ዲክላሬቲቭሊ ያምል ፎርማችንን ተጠቅመን ሰርቪሱን ክሬት ማድረግ እንችላለን። ሶ ክሬት ሰርቪስ እንላለን። አሁን የሰርቪስ ኔማችንን ነው የምንሰጠው። ሶ ፎርሚ ማይ አፕ ፖድ ለዋለው ተመሳሳይ አድርገውና መሄድ ይችላል። ሰርቪስ ታይፓችን ክለስተር አይፒ መሆን ይችላል፣ ኖድ ፖርት መሆን ይችላል፣ ሎድ ባላንሰር መሆን ይችላል። ሶ ሪከመንድ የሚደረገው ሎድ ባላንሰርን መጠቀም ነው። ሶ በሎድ ባላንሰር እናደርጋለን። ሰርቪስ አፊኒቲ ክለስተር ሌቭል ይላል፣ እሱን ባለበት ተዋለውኝ። ሰሌክተራችንን ሪፈረንስ ወርክሎድ ሌቭል የሚለውን እሱን መርጥና ኦኬ አድርጌ ሰሌክት እንዲያደርግልኝ አደርጋለሁ። ሎድ ባላንሰራችን ዴዲኬትድ ሎድ ባላንሰር ነው። ኤግዚስቲንግ ሎድ ባላንሰር ካለን ኤግዚስቲንጉን ማምጣት እንችላለን። ኦር ደግሞ አውቶማቲካሊ እዚሁ ላይ ክሬት እንዲያደርግልን አውቶ ክሬት የሚለውን ኦፕሽን እመርጣለሁ። ኢንስታንስ ኔሜንም በተመሳሳይ ማይ አፕ ፖድ ለዋለሁ። ዜን ሰብኔቴ ሰብኔት ሲ ነው። ስፔሲፊኬሽኑ QA60 CB የሚል ስፔሲፊኬሽን አለኝ፣ እሱን ማድረግ እችላለሁ። ለእናንተ እዚህ ጋር ክሬት ስፔሲፊኬሽን የምትል ትመጣለች። እሷን ክሊክ በማድረግ ክሬት ማድረግ ትችላላችሁ ስፔሲፊኬሽናችሁን። ዴን ለሎድ ባላንሰሬ ኢላስቲክ አይፒ ባይንድ ማድረግ ይጠበቅብኛል። ሶ ይሄንን ዱ ኖት ዩዝ ብዬ ሄጄ ወደ በኋላ ለራሱ ሎድ ባላንሰሩ ባይንድ ማድረግ እችላለሁ። ኦር ደግሞ አሁኑኑ አውቶ ክሬት ብዬ ኢላስቲክ ሎድ ባላንሰሬ ላይ የአይፒ ባይንድ እንዲደረግለት አውቶማቲካሊ ማድረግ እችላለሁ። ባንዱ ይዙ 5 ሜጋቢት ፐር ሰከንድ ባንዱ ይዝ እንዲኖረው እሱንም ባይ ዲፎልት ባለበት እተዋለሁኝ። ዴን ይሄንን ካነበብኩ በኋላ have read this ብዬ ቼክ ቦክሷን ቲክ በማድረግ ቀጥላለሁ። ሄልዝ ቼካችንን ግሎባል ሄልዝ ቼኩን ባለበት እተዋለሁኝ። በመቀጠል ፕሮቶኮላችን TCP ነው። አክሰስ የምንደረግበት ፖርታችን ኮንቴነር ፖርት እና ሰርቪስ ፖርቱን ኮንፊገር ማድረግ ይኖርብናል። ፎርሚ ኮንቴነር ፖርቱንም 80 ሰርቪስ ፖርቱንም 80 ማድረግ እችላለሁ። ለእናንተ ፕሮዳክሽን ኢንቫይሮንመንት የምትፈልጉትን ከስተማይዝ የተደረገ ፖርት መጠቀም ትችላላችሁ። ሶ ይሄንን ሁሉ ከሞላን በኋላ ኦኬ ብለን ሰርቪሳችንን ክሬት ማድረግ እንችላለን ማለት ነው። አሁን ሰርቪሳችን ሰክሰስፉሊ ክሬት ተደርጓል። ዴን አክቲቭ እስኪሆን ድረስ ማይ አፕ ፖድ ብለን ክሬት ያደረግነውን ሰርቪስ እንጠብቃለን ማለት ነው። ሪፍሬሽ እያደረግን እንጠብቃለን። ሶ አሁን ሰርቪሳችን አክቲቭ ሆኗል። ሎድ ባላንሰራችን ኦሬዲ ፐብሊክ አይፒ ኦር ደግሞ ኢላስቲክ አይፒ በፖርት 80 አሳይን ተደርጎለታል። ሶ እችንን ፐብሊክ አይፒ ኮፒ አድርገን አሁን ኮንቴነራችን ረን እያደረገ እንዳለ እርግጠኛ ለመሆን ወይም ደግሞ ሰርቪሳችን እየሰራ እንደሆነ ከኢንተርኔት አክሰሰብል ሆኖ ከሆነ ኮንቴነራችንን ቼክ ለማድረግ እችንን ፐብሊክ አይፒ እዚህ ላይ ፔስት ላድርጋትና ኢንተር ብናደርግ አትሊስት የኤንጂኒክስ ዲፎልት ፔጁን ማግኘት ይኖርብናል። ሶ እንደምትመለከቱት ዌልካም ቱ ኤንጂኒክስ ይላል። ኮንቴነራችን ፖዳችን ሰክሰስፉሊ በትክክል ረን እያደረገ እንዳለ ማረጋገጥ ችለናል ማለት ነው።
ሌላኛው ፖዶቻችን የሚሆን ሰርቪሳችንን ዲክላሬቲቭሊ ከያምል ፎርም ላይ ክሬት ማድረግ እንችላለን ተባብለን ነበር። እሷን እንዴት እንደምናደርግ እንመልከት። ወርክሎዳችን ላይ እንመጣለን። ወርክሎድ ከሆነ ክሬት የምናደርገው ዲፕሎይመንታችንን ፍሮም ያምል ከሆነ ክሬት የምናደርገው ዲክላሬቲቭሊ ብሉፕሪንቱን በማምጣት እዚሁ ላይ ፔስት በማድረግ ክሬት ማድረግ እንችላለን። ክሬት ፍሮም ያምል የምትለው ላይ ክሊክ እናደርጋለን። ዜን እችንን እናጠፋና ያምል ዲክላሬቲቭ ፎርማታችንን ማምጣት ይኖርብናል። በመጀመሪያ ፎርሚ ይሄ አለ። API ቨርዥናችን አለ። ካይንዱ ዲፕሎይመንት ነው። ሜታዳታ ኔሙ ወይም ደግሞ የወርክሎድ ኔሙ ኤንጂኒክስ ዲፕሎይመንት የሚባል ኔም ይኖረዋል። አሁን ስፔካችን እዚህ ላይ ነው ኮንፊገር የምናደርገው። ምን ያህል ሪፕሊካ ትፈልጋለህ ይለኛል። ነምበር ኦፍ ፖድ ማለት ነው። እዛ ላይ ዩአይን ተጠቅሜም እያሳየኝ ነበር። አሁን በዚህኛውም ዲክላሬቲቭሊ ይሄንን ብሉፕሪንት በመጠቀም ደግሞ ነምበር ኦፍ ፖዶቹን እዚህ ላይ ለሃየር አቬይላቢሊቲ ለፌል ኦቨር በሚመች መንገድ 2 3 4 እንደምፈልግ አድርጌ ኮንፊገር ማድረግ እንችላለን። ፎር ኤግዛምፕል ለአሁኑ 2 እናድርግና ኤንጂኒክስ ሌተስት የሚባል ኢሜጅ ነው የሚያመጣልኝ። አሁንም ይሄንን ከዶከር አቤዶ ፑል ያደርግልኛል። እሱን እጠቀማለሁ። ኮንቴነር ፖርቱን እዚህ ላይ 80 ብዬ እሰጣለሁ። ቅድም ዋን ባይ ዋን ኮንፊገር እናደርጋቸው የነበሩትን ነገሮች በሙሉ እዚሁ ላይ ዲክላሬቲቭሊ ዋንስ ሴትአፕ እናደርጋለን። ይሄንን ብሉፕሪንት የትኛውም ዲፕሎይመንት ላይ እየተጠቀምን መቀጠል እንችላለን ማለት ነው። ይሄንን ኮፒ አደርጋለሁኝ። ዜን እዚች ጋር መጥቼ ፔስት ማድረግ ብቻ ነው የሚጠበቅብኝ። ዋንስ ያምን ፎርማቱን ሬዲ አድርጌ ከጨረስኩ በኋላ ዜን ኦኬ ላለው። አሁን እዚሁ ላይ መጥታችሁ እንደምትመለከቱት ኤንጂኒክስ ዲፕሎይመንት የሚባል ወርክሎድ ክሬት እየተደረገ ነው የምትመለከቱት። ኤንጂኒክስ ሌተስት የሚባል ዶከር ኮንቴነር ኦሬዲ ኢሜጁ እዚህ ላይ መጥቷል። የተወሰነ እንጠብቀዋለን ረኒንግ ስቴት ላይ እስኪሆን ድረስ። ከዛ በኋላ በዚህ መንገድ ክሬት ማድረግ ቻለን ማለት ነው። አሁን ወርክሎዳችን ሰክሰስፉሊ ክሬት ተደርጎ ጨርሷል። ኤንጂኒክስ ዲፕሎይመንት የሚባል ወርክሎድ ነው። 2 ሪፕሊካዎችን ነው ኦርደር ያደረግነው። 2 ፖዶች ክሬት መደረጋቸውን ኤንጂኒክስ ዲፕሎይመንት ወርክሎዱ ላይ ክሊክ አድርገን ሄደን ወደ ታች ዝቅ ብለን ብንመለከት እንደምትመለከቱት ኤንጂኒክስ ዲፕሎይመንት የሚል 2 ኢንተርናል አይፒ አሳይን የተደረገላቸው ፖዶችን ክሬት አድርጎልናል ማለት ነው። ይሄኛው ደግሞ ሌላኛው ፖዶችን ኦር ደግሞ ወርክሎዶቻችንን ክሬት የምናደርግበት ኦፕሽናችን ነው ማለት ነው። በተመሳሳይ ሰርቪስ ኤንዲንግ ረሱንም ዲክላሬቲቭሊ ከያምል ፎርማችን ላይ ክሬት ማድረግ እንችላለን። እዚሁ ላይ ክሬት ፍሮም ያምል እንላለን። ዜን ያለችውን ኤዲት እናደርግና ሬዲ ያደረግነውን ብሉፕሪንት ማምጣት ነው የሚጠበቅብን። እንደምንፈልገው ከስተማይዝ አድርገን ኮንፊገር ካደረግን በኋላ ጀስት ይሄንን ኮፒ እናደርጋለን። ዜን እዚህ ላይ ፔስት አድርገን ኦኬ ማለት ነው የሚጠበቅብን። አሁንም ኤንጂኒክስ ሰርቪስ የሚባል ሌላ ሰርቪስ ክሬት እየተደረገ ነው ያለው። ሎድ ባላንሰር ነው የመረጥነው፣ ወር ደግሞ ኖድ ፖርትን ማድረግ እንችላለን። በዚህ መንገድ ዲክላሬቲቭሊ ደግሞ ካለን ያምል ፎርማት ብሉፕሪንቱን በማምጣት ብቻ ሰርቪሶች እና ወርክሎዶችን ክሬት ማድረግ እንችላለን ማለት ነው። በዚህ መንገድ ነው ኩበርኔቲስ ክለስተራችንን ዩዚንግ ክላውድ ኮንቴነር ኢንጂን ኮንፊገር ማድረግ የምንችለው። በጣም ኢዚ የሆነ ለአጠቃቀም ምቹ የሆነ አይነት የኩበርኔቲስ ክለስተር ነው ፕሮቫይድ የተደረገው ሰርቪስ። ሌላኛው ኩበርኔቲስ ክለስተራችንን አሁን እንዳደረግነው ዩዘር ኢንተርፌሱን ተጠቅመን አክሰስ እንዳደረግነው ሁሉ ኮማንድ ላይን ኢንተርፌሱን ተጠቅመን አክሰስ ማድረግ ነው የሚመቸን የምንል ከሆነ ማስተር ኖዳችን ላይ ያለው API ሰርቨር ይህንን ሰፖርት የሚያደርገን ስለሆነ ከላይ በኩል kubectl ሼል የምትል ነገር እንመለከታለን። እሷ ላይ ያለውን ኮንፊግሬሽን ፋይል ወደ ሎካል ማሽናችን ዳውንሎድ ካደረግን በኋላ kubectl ክሊያንቱን ዲፔንዲንግ ኦን አወር ሎካል ማሽን ኦፕሬቲንግ ሲስተም ዳውንሎድ አድርገን ኢንስቶል አድርገን አክሰስ ማድረግም እንችላለን። ይሄኛው ሌላኛው ክለስተራችንን አክሰስ ማድረግ የምንችልበት ኦፕሽን ነው ማለት ነው። በአጠቃላይ CCE ኦር ክላውድ ኮንቴነር ኢንጂን የምንለውን ሰርቪስ ቴሌክላውድ ላይ ኢዝሊ በዚህ መንገድ ኢምፕለመንት አድርገን መጠቀም እንችላለን ማለት ነው። ይህንን ዴሞንስትሬሽን በዚህ ጨርሳለሁ። ቻው።